ዛሬ በየሚዲያው ስሟ በክፉም በደጉም ሲነሳ ይውላል። ከትንሽ እስከ ትልቅ የዓለም ሚዲያዎች ስሟን ሳይጠሩ መዋል ተስኗቸዋል። በአንድ ወቅት ስደተኞች የነበሩት የሀገሪቱ ህዝቦች ዛሬ ዓለምን አድራጊ ፈጣሪ ዘዋሪዎች እነርሱ ናቸው። ከቱጃር ባለሀብት እስከ ታላቅ ሳይንቲስት፣ ከታላቅ የቴክኖሎጂ ባለቤት እስከ ቤተ መንግስት ሰዎች ዓለምን ዘዋሪዎች እነርሱ ሆነዋል። ዛሬ ለመሆኑ ስሟ በየቀኑ የሚዲያዎች ትኩረት የሆነችውንና በአንድ ወቅት ማን እንደሆነች በግልጽ የማትታወቀውን ሀገር እስራኤልን ከምስረታዋ ጀምሮ እስካሁኑ ዓለም ድረስ ያላትን አስገራሚ ተጽዕኖ በዝርዝር እንመለከታለን። አብራችሁን ቆዩ። ለቤቱም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን እንዳይረሳ። የጽዮን ንቅናቄ አይሁዶች በጥንታዊቷ ምድራቸው የራሳቸውን መንግስት እንዲመሰርቱ የሚታገል ብሔራዊ ንቅናቄ ነበር። ዋና ዓላማውም ለ2000 ዓመታት ያህል በዓለም ዙሪያ ተበታትነው የሚኖሩ አይሁዶች በዓለም ላይ ካለው ጥላቻና ስደት ሊድኑ የሚችሉት የራሳቸው ሀገርና መንግስት ሲኖራቸው ብቻ ነው የሚል ጠንካራ እምነት ነበረው። የሐሳቡ መስራችና ዘመናዊውን የጽዮን ንቅናቄ በመፍጠር ረገድ ትልቁን ሚና የተጫወተው ቴዎዶር ሄርዘል የተባለ ጋዜጠኛ ሲሆን መነሻውን በፈረንሳይ ሀገር በአንድ አይሁዳዊ መኮንን ላይ የደረሰው ግፍና መድሎ ካየ በኋላ አይሁዶች በአውሮፓ በሰላም መኖር እንደማይችሉ አመነ። በ1896 የአይሁድ መንግስት ወይም ዘ ጆውስ ስቴት የሚል መጽሐፍ በመጻፍ መንግስት እንዴት መመስረት እንዳለበት አቀደ። የመጀመሪያውን ጉባኤን በ1897 በስዊዘርላንድ የመጀመሪያውን የጽዮን ጉባኤ በመጥራት ዓለም አቀፍ የጽዮን ድርጅትን መሰረተ። የንቅናቄው ዋነኛ ዓላማም ሁለት ዓላማዎች ነበሩት። አንደኛ የላብ አደሮች ጽዮናዊነት፣ ለመመስረት የታቀደችው ሀገር በገበሬዎችና በሰራተኞች ጥረት መገንባት አለባት የሚል ነበር። ሁለተኛው ሪቪዥኒስት ጽዮናዊነት ሲሆን ለምትመሰረተው አዲሲቷ ሀገር እስራኤል ህልውና ጠንካራ ወታደራዊ ኃይል ቀድሞ መገንባት እንዳለበት ያምን ነበር። በዚህ መካከል አይሁዳውያን ያሰቡትና ያቀዱት ሀገር ሳይመሰርቱ አስከፊ የሁለተኛው ዓለም ጦርነት ተቀሰቀሰ። በሁለተኛው የዓለም ጦርነት ወቅትም 6 ሚሊዮን አይሁዶች መገደላቸው ዓለም አቀፉ ማህበረሰብ ለአይሁዶች ሀገር ምስረታ ድጋፍ እንዲሰጥ አደረገ። ለአይሁዳውያን የጨለማው ዘመን ከ1933 እስከ 1945 ነበር። አዶልፍ ሂትለር በ1933 ስልጣን ላይ ሲወጣ አይሁዶችን ከአውሮፓ ለማባረር ሞከረ። ነገር ግን አሜሪካና እንግሊዝን ጨምሮ አብዛኞቹ ሀገራት አይሁዶችን አንቀበልም በማለታቸው አይሁዶች በአውሮፓ ውስጥ ታግተው ተቀመጡ። በመጨረሻም በ1941 ጀምሮ ናዚዎች አይሁዶችን የማጥፋት እቅድ አወጡ። እንደ አውሽዊትዝ ባሉ የሞት ካምፖችም 6 ሚሊዮን አይሁዶችን ገደሉ። ይህም በወቅቱ በአውሮፓ የነበሩት አይሁዶች ውስጥ 2/3 ማለት ነው። በ1945 ጦርነቱ ሲያበቃ ከሞት የተረፉት አይሁዶች የሚመለሱበት ቤትም ሆነ ቤተሰብ አልነበራቸውም። ከ250 ሺህ በላይ አይሁዶች በጀርመን ውስጥ የተፈናቃዮች ካምፕ ተዘግቶባቸው ለመቆየት ተገደዱ። አውሮፓ ሰላም አልሆነችም። ጦርነቱ ካለቀ በኋላም በአውሮፓ ውስጥ በአይሁዶች ላይ የሚፈጸመው ጥቃት አልቆመም ነበር። ይህም አይሁዶች በአውሮፓ ውስጥ ከእንግዲህ መኖር አይችሉም የሚለውን እምነት አጠናከረው። የአውሮፓ አይሁዳውያን ወደ ፊልስጤምና መካከለኛው ምስራቅ መፍለስ ጀመሩ። በጊዜው ፊልስጤምን ያስተዳድር የነበረው የእንግሊዝ መንግስት አረቦችን ላለማስቆጣት በሚልም አይሁዶች ወደ ምድሪቱ እንዳይገቡ አገደ። ነገር ግን አይሁዶች የዋዛ አልነበሩምና ድብቅ ታጣቂዎችን በማደራጀትና መርከቦችን በመግዛት ከጭፍጨፋ የተረፉ አይሁዶችን በድብቅ ወደ ፊልስጤም ማጓጓዝ ጀመሩ። በ1947 4500 ከሞት የተረፉ አይሁዶችን የያዘች መርከብ በድብቅ ወደ ፊልስጤም በመጓዝ ላይ ሳለች በእንግሊዝ ወታደሮች ተያዘች። እንግሊዞችም ተሳፋሪዎችን በኃይል ወደ ጀርመን ሲመልሷቸው ዓለም በሙሉ በእንግሊዝ ድርጊት አዘነ። ይህም ለሀገር መስረታው ዓለም አቀፍ ድጋፍ እንዲያገኝ ረዳ። የአዶልፍ ሂትለር ጭፍጨፋ ላይ አይሁዶች አንድ ትልቅ ትምህርትን ሰጧቸዋል። እሱም የራሳቸው ሀገርና ጦር ከሌላቸው ሁልጊዜም ለጥቃት ይጋለጣሉ የሚል ነበር። ብዙ የዓለም መሪዎች በደረሰው ጥፋት ምክንያት አይሁድ መንግስት መመስረት እንዳለበት አመኑ። ይህም በ1947 የተባበሩት መንግስታት ድርጅት ፊልስጤምን ለሁለት በመክፈል የሚበዛውን ክፍል ለፊልስጤማውያን ለመስጠት ቀሪውን ደግሞ ለእስራኤል ለመስጠት ውሳኔ እንዲያስተላልፍ ምክንያት ሆነ። በፈረንጆች ሚያዝያ 14 ቀን 1948 እስራኤል የምትባል ሀገር በመካከለኛው ምስራቅ በይፋ ተመሰረተች። አሜሪካን በወቅቱ ፕሬዝዳንት ሃሪ ትሩማን በኩል እስራኤል በተመሰረተች በ11ኛው ደቂቃ ውስጥ እውቅና በመስጠት የቀደማት አልነበረም። እስራኤል ከተመሰረተች ከ3ኛው ቀን በኋላ ደግሞ የወቅቱ ሌላኛው ኃያል ሀገር ሶቪየት ህብረትም የአሜሪካን ተመሳሳይ እውቅና ሰጠቻት። እስራኤል በመካከለኛው ምስራቅ በጠባብ መሬት ተወስና ሀገርነቷን በይፋ አወጀች። ነገር ግን ከምስረታው በኋላ ጥንትም የእስራኤልን ሀገርነት አጥብቀው በሚቃወሙ የአረብ ሀገራት መካከልና በአዲሷ እስራኤል መካከል ጦርነት ተቀሰቀሰ። የመጀመሪያው የአረብ እስራኤል ጦርነትም ለ1 ዓመት ጊዜ ያክል ግብጽ፣ ሶሪያ፣ ሊባኖስ፣ ኢራቅ እና ጆርዳን በመሆን በአዲሷ ሀገር እስራኤል ላይ ጦርነትን አወጁ። እስራኤል ከምስረታዋ በኋላ የገጠማት ከባድ አጣብቂኝ ቢሆንም ጦርነቱን በድል በመወጣት ዩናይትድ ኔሽን ከሰጣት ድንበር በላይ ግዛቷን ማስፋፋት ችላለች። ኦክቶበር 1956 ደግሞ ሁለተኛውና ሌላው አዲሱ ጦርነት በእስራኤልና በአረብ ሀገራት መካከል ተቀሰቀሰ። በዚህ ጦርነትም እስራኤል በአሜሪካና በሶቪየት ህብረት ግፊት ለቃው እንድትወጣ ቢደረግም የግብፁን ታላቁን የሲና በረሃ ጭምር ተቆጣጥራ ነበር።
በዛው ዓመት ሰኔ 1967 ደግሞ ለእስራኤል ትልቅ በረከት የሆነውና የ6 ቀኑ ጦርነት ተቀሰቀሰ። እስራኤል ሰኔ 5 ቀን 1967 በግብጽ ላይ ድንገተኛ የአየር ጥቃትን በመሰንዘር ጦርነቱን ጀመረች። እስራኤል ይህን ያደረገችው ለራስ ለመከላከል እንደሆነ ትገልጻለች። ምክንያቱም ግብጽ የተባበሩት መንግስታት የሰላም አስከባሪዎችን በማስወጣት ወታደሮቿን በሲና በረሃ በማከማቸት እና የእስራኤል መርከቦችን እንዳያልፉ የቲራን ባህር ወሽመጥን በመዝጋቷ ነው። እስራኤል በ6 ቀን ውስጥ ብቻ አስገራሚ ድል የተቀዳጀችው በሚከተሉት ምክንያቶች ነበር። በጦርነቱ የመጀመሪያ ሰዓታት የግብጽን የጦር አውሮፕላኖች መሬት ላይ እንዳሉ በማውደም የግብጽን የአየር ክልል በቀላሉ ተቆጣጠረች። በዚህ ጦርነት ማጠቃለያ ላይ እስራኤል የተቆጣጠረችው መሬት በ3 እጥፍ አደገ። ከግብጽ የሲና በረሃና የጋዛ ሰርጥን፣ ከዮርዳኖስ ዌስት ባንክንና ምስራቅ ኢየሩሳሌምን፣ ከሶሪያ የጎላን ኮረብታዎችን በስኬት በመቆጣጠር የግዛት አድማሷን አስፋፋች። አሁንም የአረብ ሀገራት ግን አርፈው አልተቀመጡም። በ1973 የዮም ኩፐር ጦርነትን በእስራኤል ላይ ከፈቱ። ጦርነቱንም ግብጽና ሶሪያ በእስራኤል ላይ ድንገተኛ ጥቃት በመሰንዘር ጀመሩት። እስራኤል መጀመሪያ ላይ ክፉኛ ተመታ የነበረ ቢሆንም በኋላ ላይ መልሳ በማጥቃት እስከ ካይሮ አቅራቢያ ድረስ ደርሳ ነበር። ይህ ጦርነት በኋላ ላይ እስራኤል የሲና በረሃን ለግብጽ እንድትመልስና የሰላም ስምምነት እንድታደርግ መንገድን ከፍቷል። በእስራኤልና በአረብ ሀገራት መካከል የተደረገው የመጨረሻው ትልቁና መደበኛው ጦርነትም ይሄው የ1973 የዮም ኩፐር ጦርነት ነበር። ይህ ጦርነት ካበቃ በኋላ ግብጽ ከእስራኤል ጋር የሰላም ስምምነት ተፈራረመች። ከዚያ በኋላ ግብጽና እስራኤል ተዋግተው አያውቁም። በእነዚህና በሌሎች አስቸጋሪ አጣብቂኞች ውስጥ ያለፈችው እስራኤል የተቃጣባትን የህልውና አደጋ በአስደናቂ ሁኔታ በመመከት ግዛቷን ከእጥፍ በላይ ማስፋፋት ትችላለች። በአሁኑ ሰዓትም በወታደራዊ ቴክኖሎጂ ብቃት እስራኤል በመካከለኛው ምስራቅ ብቻ ሳይሆን በዓለም ደረጃ የጦር ቴክኖሎጂ ላብራቶሪ ሆናለች። አይረን ዶም የተሰኘው የአየር መከላከያ ስርዓትን ጨምሮ አይረን ቢም የተሰኘው በ2026 እስራኤል ይፋ ያደረገችው ታላቅ ስራ በሚሳኤል ፈንታ በከፍተኛ የሌዘር ጨረር የሚሳኤሎችንና ድሮኖችን በመተኮስ ከጥቅም ውጪ ያደርጋል። አንድ ጊዜ ለመተኮስ የሚያወጣው ወጪ $2 ብቻ በመሆኑ ለአንድ ጊዜ ተኩስ $2 ሚሊዮን በላይ ከሚያስወጣው አይረን ዶም ጋር ሲነጻጸር የጦርነትን ታሪክ ይቀይራል ተብሏል። እስራኤል የዓለም የሳይበር ጥበቃ ማዕከልም ናት። የዓለም ትልልቅ ኩባንያዎች ጥበቃ የሚያገኙት በእስራኤል የቴክኖሎጂ ውጤቶች ነው። የአሁኑ የእስራኤል መከላከያ ኃይል IDF ጠላትን ለመመከትና ጥቃት ለመሰንዘር ራሱ ያበለጸገውን የAI ቴክኖሎጂ በከፍተኛ ደረጃ ይጠቀማል። የኢኮኖሚ አቅሟንም ብንመለከት ከእስራኤል ወደ ውጭ ከሚላኩ ምርቶች ውስጥ ከ50% በላይ የሚሆነው የቴክኖሎጂ ውጤት ነው። በ2026 የኢኮኖሚ እድገቱ 5.2 እንደሚሆንም ይጠበቃል። በሜዲትራኒያን ባህር ውስጥ ያገኘችው ግዙፉ የተፈጥሮ ጋዝም እስራኤልን ከኃይል ገዥነት ወደ ኃይል ሻጭነት ቀይሯታል። ለአውሮፓና ዮርዳኖስ ከፍተኛ ኃይል በመሸጥም በዓመት በቢሊዮን $1 ወደ ሀገሯ ታስገባለች። እስራኤል የባህር ውሃን ወደ መጠጥ ውሃ በመቀየር ረገድ የዓለም መሪ ናት። በአሁኑ ጊዜ 80% የሚሆነው የመጠጥ ውሃ ከባህር የሚቀዳና እጅግ በረቀቀ የዘመኑ ቴክኖሎጂ የሚጣራ ሲሆን የሀገሪቱ ፖለቲካዊና ዲፕሎማሲያዊ ሁኔታም እስራኤል ከተባበሩት አረብ ኤሚሬትስ፣ ባህሬንና ሞሮኮ ጋር በአብርሃም ስምምነት ግንኙነቷን በማደሷ በመካከለኛው ምስራቅ አዲስ ወዳጅነት ፈጥሮላታል። ሀገሪቱ በብዙ ፖለቲካ አስተሳሰብ ብትከፋፈልም ጠንካራ ዲፕሎማሲያዊ ስርዓት ያላት ሀገር ናት። ከአሜሪካ ጋር ያላት ጥብቅ ወዳጅነት እንደተጠበቀ ሆኖ እንደ ህንድ ካሉ ሀገራት ጋር ያላትን ወታደራዊና ኢኮኖሚያዊ ትብብር ማጠናክራለች። ዛሬ በመላው ዓለም ሚዲያዎች ስሟ በክፉም በደጉም ሳይነሳ የማይውል ተጽዕኖ ፈጣሪ ሀገር ሆናለች። በእርግጥ የእስራኤል ተጽዕኖ የበረታው አሜሪካን የመሳሰሉ ሀያላን ከጀርባዋ ስለተሰለፉና አይዞሽ ስለሚሏት ቢሆንም አሜሪካን ብትሆን አለ እስራኤል አሁን ካለችበት ከፍታ ላይ መድረሷ ያጠራጥራል። ስለ እስራኤል አመሰራረትና ስለ ወቅቱ አቅሟ የነበረው የዛሬው መረጃችን ይህ ነበር። ቻናሉን ሰብስክራይብ ማድረግ እንዳይረሳ።